بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. يا معاشر أهل السنة أيها المسلمون عباد الله، السلام عليكم ورحمة الله وبركاته. يقول الله جل وعلا في كتابه الكريم: تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين. إن شاء الله يا الله سبحانه وتعالى فقادو كهنا لجمعة بروغراماتنا الله سبحانه وتعالى بسلام كادرسننا كاغنانين عندنا نطبوچن الاچوالو باذن الله ان شاء الله. لا يالو جيتا الله سبحانه وتعالى تلك الدار الآخرة يهجي የኋለኛይቱ ዓለም የጀነት ዓለም ይላል አላህ Subhanahu Wa Ta'ala። نجعلها እናደርጋታለን للذين لا يريدون علوا في الأرض ولا فسادا በምድር ላይ የበላይነትንና አምባገነንነትን ለማይፈልጉት ለሆኑት ለነዛ ለዛሂዶቹ ለደጋጎቹ ለሷሊሖቹ ለመልካሞቹ እናደርጋታለን አለ ለሃያሉ ጌታ አላሁ Subhanahu Wa Ta'ala። ወልዓቂበቱ للمتقين መልካም ፍጻሜ መጨረሻ ማማር አላህን ለሚፈሩት ለጥንቁቆቹ ነው ይላል ለሃያሉ ጌታ አላሁ Subhanahu Wa Ta'ala። عباد الله، نأخذ من هذه الآية الكريمة كذلك ከተከበረች ከሆነችው አንቀጽ የምንወስደው መልእክት አለ። አላህ ታላቅ የሚያደርገው ጀነትን ያዘጋጀው በሽልማት መልክ ያዘጋጀው ጀነትን የሚወርሱት በምድር ላይ የበላይነትን አምባገነንነትን ማጥፋትን ለማይፈልጉት አካላቶች እንደሆነ ለሃያሉ ጌታ እየነገረን ነው። للذين لا يريدون علوا في الأرض ولا فسادا በምድር ላይ ጥፋትን ማስፋፋትንና አምባገነንነትን ለማይፈልጉ ለሆኑት ለዛሂዶቹ ለደጋጎቹ ለመልካሞቹ ለሚተናነሱት ለነዚህ እንደሆነ አላህ Subhanahu Wa Ta'ala እየገለጸልን ነው። እዚች ላይ አንድምላችሁ ነገር አለና ነው ዒባደላህ። ምንድነው? ሁለት ነገራቶች እኛ ጋር ቅድም ወንድማችን የተናገረው ርዕስ በጣም ደስ ስላለኝና ስለሚመለከተን ነው። ወንድማችን አቡ ጃዕፈር ማለት ነው። መለያየት፣ መበታተን፣ መጨቃጨቅ፣ መነታረክ፣ መቆራረስ፣ መጠላላት፣ ጀርባ መሰጣጣትና መተማማት፣ ነገር ነቅል ማድረግ፣ የተለያዩ ነገራቶች እየተከሰቱ ያለው ይሄ የሆነ አለ። አንደኛ ተቅዋ ጥረት ነው።
የተቅዋ እጥረት ነው። ሁለተኛ የዕልም እጥረት ነው። የዕልም እጥረት ዋናው ነው። ቀጥሎ ተቅዋ ነው። ለምን ዕውቀት ኑሮት የሚበትን አለና ሌላ የኔ ልጨምራት የፈለኳት ነገር እነዚህ ሰበቦች ናቸው። ኡማው ያለው ምክንያቱም ስናስብ ለወረዳ አይደለም የምናስበው፣ ለዞን ለክልል አይደለም የምናስበው፣ እንደ ዓለም ነው የምንመለከተው። ዳዕዋን እንደ ዓለም አጠቃላይ ማለት ነው። የዓለምን ሽክርክሪቶች ስንመለከትና ተጨባጭ ሁኔታ ዋቂዑን መሬት ላይ ስንመለከተው ኡማው ተሰነጣጥቆ ተከፋፍሎ እየተረጋገመ እየተሰዳደበ አንዱ ሌላውን እያንቋሸሸው ዝቅ እያደረገው እየተናናቀ አንዱ ሌላውን አሳልፎ እየሰጠ እልሁን እየተወጣ በዚህ ላይ ነው ዓለምን ተጨባጭ ሆና የምንመለከታት ማለት ነው። አንዱ ሌላውን ሲያጠላላ ነው የምታየው። የሆነ ነገር ይነገረዋል አቦሱማ የሚል ነገር ትመለከታለህ። በይነል ሙስሊሚን ሙስሊሞች መካከል የመጣው ይሄ ነው ያለው። ይሄ በሽታ ተንሰራፍቶ ስር ሰዶ ዳብሮ እንመለከተዋለን። ይሄን አላህ Subhanahu Wa Ta'ala አማኞችን በቁርአን በሐዲስ ላይ አንድ ያድርግልን፣ አላህ ይሰብስብልን። ዱዓ ነው መጀመሪያ። በሁለተኛ ዙር በሽታውን ስናቅ መድኃኒቱን በቀላል ማግኘቱ ቁርአንና ሐዲስ ስለሆነ መድኃኒቱ ከቁርአን ማውጣት እንችላለን፣ ማግኘት እንችላለን። ኡማ እንዳይከፋፈል ስንመለከት ዓለም አቀፍ እይታ ሲኖረን፣ ዓለም አቀፍ ምልከታ ሲኖረን ዓለም ያሳዝነናል። ለምሳሌ ፍልስጤሞች ሲመቱ የታባቱ ማንን ተንበልብሎታል የሚል አለ፣ እዚህም ያለቅሳል፣ እዚህ እንትናቸዋሉ የሚል አለ፣ እዚህ የሆነ ነገር አለ። እኔ ለናሙና ያክል አነሳኋት እንጂ ዓለም ላይ ያለው የተለያየ የአመለካከት ልዩነት ጡዞ በጣም የሚገርመው አንዳንዱ ለሙስሊም ወንድሙ የሚመለከትበትን ነሷራውን አያይበትም። ለነሷራው ሃይ እንዴት ነው እርምዬ ብሎ ሜሲ ብሎ ይናገራል፣ ቴዲ ብሎ ይናገራል። ሙሐመድን አህመድን ሰዒድን ከማልን ግን እንዴት አድርጎ በጠረባ እንደሚመታቸው ያለው ንቀት፣ ያለው ጥላቻ፣ ያለው አመለካከት፣ ያለው የሆድ እመን፣ ያለው የራስ ምታት ይገርምሃል፣ ያለው መኮሳተር ይገርምሃል። በቃ ቁርአን የሚለው ምን ነበር? ሙሐመድ ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም። ይሄን ነበር የምትመለከተው የነዛ የደጋጎቹ ቁርአን ያወደሳቸው የጀግኖች ባህሪ። ለካህዲያን ገናና ናቸው፣ ብርቱ ናቸው፣ አቡስ ቆፍጣና ናቸው፣ የበታችነት ስሜት የሌላቸው የጀግና የማይደራደሩ ቆፍጠን ያሉ ናቸው። ለእርስ በርሳቸው ደግሞ ይተዛዘናሉ። አንተ ትብስ እሱ ትልቅ እኔ ሁለተኛ፣ እሱ አንደኛ እኔ ሁለተኛ የሚሉ ነበሩ። ደጋጎቹ እንደዛ ናቸው። የተወደሱት ቁርአን ያመሰገናቸው፣ ቁርአን ያወደሳቸው። ዛሬኛ እናንተ ምንድናችሁ ስንባል ሰለፊዮች ነን እንላለን። ሀነህኑ ሰለፊዩና ሐቀን በእውነተኛ ሰለፎችን ተከተለን በባህሪ ተከተለን ሰለፊዮች ነን። አዩሃ ለኢኽዋን ይህንን እንጠንከርበት። እስኪ እንመለከተው። ሰለፊዮች ነን የስምሽ ቅድምድም አይደለም፣ ሳሙና አይደለም፣ ማሻሻጫም አይደለም፣ ማንነታችንን ቅብም አይደለም፣ ልብስ አይደለም። ሰለፊያ ليست درع አይደለችም። አው ليست قميصا تلبسها اذا شئت وتخلعها اذا شئت። ስትፈልግ የምታወልቃት፣ ስትፈልግ የምትሰቅላት፣ የምታንጠለጥላት፣ ስትፈልግ የምትለብሳት አይደለችም። لا አይደለችም። ዳዕዋ ናት። ዳዕዋ اتباع كتاب وسنة ሐዲስና ቁርአንን መከተል ናት እቺ ዳዕዋ። ስለዚህ ይሄ ሁሉ ስንትመለከት ዓለማችን ላይ ያለው በሽታ የአንድነት ካንሰር፣ የአንድነት በሽታ፣ የመከባበር፣ የመዋደድ፣ የመነፋፈቅ፣ የመቀራረብ ጥሩ የሆነ አመለካከት እርስ በርሳችን እንዲኖረን ትልቅ በሽታ የሆነው ምንድነው? የዕልም እጥረት ነው፣ የተቅዋ እጥረት ነው፣ ለሰለፎች ያለን የኢትባዕ እጥረት ነው። እኛ በምናየው እንከተላቸዋለን፣ እነሱ በሚታዩት አይደለም እየሄድን ያለነው። አብዛኛው የምትመለከተው ይሄ ስለሆነ ነው። ጥቅሉን አብረህ አንድ ላይ ኃላፊነቱን ወስደን ስንሄድ ነው ማለት እንጂ እኛ ጥፋተኛ ነን አራት ነጥብ እያስቀመጥኩ አይደለም። ሁላችንም የተወሰነ ድርሻ አለው ሁሉ። ነገር ግን እዚች ላይ ልጨምርላችሁ የፈለኩት ምንድነው የልዩነት
የመበታተን የመሰነጣጠቅ በሽታ አንዱ ምንድነው ብትሉኝ ጀህል እንዳልኩ ሁሉ አደሙ ተቅዋ እንደሆነ ሁሉ አደሙ ኢትባዕ ሰለፍ ሰለፎችን በትክክል አለመከተል እንደመሆኑ ሁሉ حب الظهور والشهرة መታወቅን መቋመጥ حب الظهور ማህበረሰብ መካከል የመምራት ፍላጎት የመምራት ጥማት እኔ ልምራው እኔ በዝላ ሳይህ አንተ አትይ አይንህም እኔ ጆሮህም እኔ አእምሮህ እኔ በቃ ሁለት ነን እናንተ አይደል አው ሁለት ቀፎ ውስጥ ያለች አንድ ነፍስ ነን እኔም ማየውን ይህ አይነት በሽታ ይህ አይነት አባዜ ሰው የተጠናወተው እያንዳንዱ ተመልከተውማ የመምራት ዓላማ ሰው ነን ሰው እንደመሆኑ እኔን ስሙኝ እኔ ካልመራሁት በቃ ፈርሳለች የሚል ፖለቲካው ዓለም ውስጥ አገርን እያባላ መንግስትን እያፈረሰ ማህበረሰብ እያባላ ያለው እኛ ካልመራ ነው በቃ እኛ ያላረስነው እኛ ያላረምነው እኛ ዳዕዋ ያላደረግነው እኛ ምን ያላልነው እኛ ያላልነው እኛ ያላደረግነው የሚል አባዜ ነው ይህ አባዜ ነው ኡማ እየሰነጠቀ ያለው ኡማው ተከፋፍሏል حتى ራሱ ልንገራችሁ ተማሪ ያለሁኝ 10ኛ ክፍል ነው 12ኛ ክፍል አዲስ አበባ በመማርበት ሰዓት አዲስ ከተማ ሁለት ጀማዓ ነው ማቀው የዋሃብያ ዘር ሰለፊያና ኢኽዋንያ የሚባል ብቅ አለ መጀመሪያ ኢኽዋን የሚባል ነው ዝም ብለን የምንሰማው አናቅምና ቆየና ሰለፊያ የሚባል ተፈጠረ ተባለ ቆየና ጀምዕያና ምንያ ተብሎ ተለየ ቆየና ጀምዕያ ሁለት ተከፈለ አሽዋ ሜዳና እንተና ቆየና ለተመያ አሽዋ ሜዳ የመርከዙ የሚባል ደግሞ መጣ ቆይቶ አሁንም ጠብቅ ሰብ ዲቪዥን አለ ሰብ ዲቪዥን ይሄ ሰብሲቲ ማለት ነው እንደ ክፍለ ከተማ ተሰንጥቆ አሁንም ይሰነጠቃል ያ የተሰነጠቀው መልሶ ይሰነጠቃል በሌላ አንደኝነት አፍቃሪ በሌላ መሪነት አፍቃሪ እንደገና ይሰነጠቃል መልሶ አሁንም ይከፈላል የጊዜ ጉዳይ እንጂ ይሄ ነው የተመለከተው ይሄ ነው አጃይብ ስለዚህ ጠንከር በልና ትኩረት ስጥና አስተውልና ናማ ወደ አስላችን ተመለሰን ሊቃውንቶቻችን እነ ኢማም ኢብኑ ባዝ እነ ኢማም ኢብኑ ዑሰይሚን እነ ኢማም ፈውዛን ከነሱ በፊት ያሉት እነ መሐመድ ኢብኑ አብዱል ወሃብ ወመን ቀብለሁም እነ ሸይኹል እስላም ኢብኑ ተይሚያ እነ ኢብኑል ቀይም ወመን ቀብለሁም ደግሞ እነ ኢማም አህመድ እንዲሁም እነ ኢማሙ ሻፊዒ ሌሎች ታላላቆች በሄዱበት ላይ መጓዛችን ያዋጣናል ይሄ የኳስ ክለብ የሆነ ሂደት ያመጣው ምንድነው ካልከኝ በሽታው ሸሁ حب الظهور መታወቅ የመታወቅ ጥማት ልታወቅ ብቅልበል ይህ አይነት አደገኛ ነገር አምጥቷል ልንገራችሁማ ነብዩ አለይሂ ሰላቱ ወሰለም فيما رواه الترمذي واحمد وصححه الالباني رحمه الله في صحيح الجامع اندهلنا من حديث كعب بن مالك رضي الله تعالى عنه قال رسول الله صلى الله عليه وسلم ما ذئبان جائعان أرسلا في غنم بأفسد لها من حرص المرء على المال والشرف لدينه النبي عليه الصلاة والسلام سيقل سمالته ሁለት ተኩላዎች አሉ ሁለት ተኩላዎች ረሃብተኛ የሆኑ ረሃብ የጎዳቸው ሁለት ተኩላዎች እብፍየል እበግ መንጋ ውስጥ ቢለቀቁ አንዲት ጥለው አይበሉ የተኩላ ባህሪው ልንገር የሚጠግቡ አይመስላቸው ያችንም ጠቅ ይጥላሉ ያችንም አልፈው ጠቅ ነው ረሚም ነው የሚያደርጉት 50 በግ ይጨርሱልሃል በአንድ ጊዜ ሁለት ተኩላዎች ናቸው አንድ በግ ይበቃቸዋል ግን አንጠግብም ብለው ስለሚያስቡ 50 በግ በአንድ ጊዜ ይጨርሱልሃል 100 በግ ይጨርሱልሃል ይሄ ባህሪያቸው ይታወቃል ነብዩ እንዴት እንደመሰሉት ተመልከተማ ሁለት ረሃብተኛ ተኩላዎች እበግ መንጋ ውስጥ የተለቀቁ እነሱ ቢአፍሰደ ለሃ ያንን መንጋ የበለጠ አያጠፉትም አይጨርሱትም من حرص المرء ካንዲ ሰው ስግብግብነት የበለጠ على المال والشرف ልቅናንና ገንዘብን ፈልጎ ለዲኒ ዲኑን ከሚያበላሸው የበለጠ እነሱ በጎቹን አይጨርሷቸው አየገባ እነዛ ረሃብተኛ ተኩላዎች እበግ መንጋ ውስጥ ተለቀው የሚያጠፉት ጥፋት ከባድ ነው እነሱ ከማን የበለጠ አያጠፉም ከማን የበለጠ
ሸረፍ ልቅናን የሚወድ ገንዘብ የሚወድ ሰው ዲኑን የሚያበላሸውን ያክል እነሱ የተለቀቁባቸውን የበግ መንጋዎች አያጠፏቸው። ስለዚህ ከረሃብተኛ ተኩላ በላይ ነው ስልጣን ፈላጊ፣ ጥቅም ፈላጊ፣ ስልጣን ፈላጊ፣ ክብር ፈላጊ። አጥፊ ነው። ዲኑንም ያጠፋል፣ የሌሎችንም ዲን ያጠፋል። ይሄ ነው በጣም ከባድ በሽታ። ይሄን በሽታ ያዝ። ምንኛ የታደሉ ናቸው ራሳቸውን ደብቀው ዳዕዋ እየረዱ ዳዕዋ እያገዙ እወቁኝ ያላሉ ምንኛ የታደሉ ሰዎች ናቸው። ወላሂ ምንኛ እድለኛ ናቸው። አሐዲስ ላይ እኮ የተነገረላና ጂሃድ ቦታ ላይ ወጥቶ ጂሃድ እየተዋጋ ሙቀዲማ ያደርጉት ይሆናል፣ ኋላ ደጀም ያደርጉት ይሆናል። ግን የሆነ ነገር ተናግሮ አያሳምንም ሰዎችን። የዋህ ነው፣ ምስኪን ነው። እንደ የዋህነት ተጽዕኖ የለው። ይህ ሰው ምንኛ ማረለት እንዴት ተባለው። አሁንም ደበቅ ብለው ዳዕዋዋን የሚያስከዱ ሰዎች ወላሂ ምንኛ ማረላቸው። እንደው ያ ለይተ ለና ኩና ፊ ኸፋእ እኮ ነው የምትለው። ምን ነው ደበቅ ብለን እንደው አዋን ብንረዳ ትላለህ። ግን ጎትቶ የሚያመጣህ ነገር አለ። ይሄ ነው ይኸው አደጋው። የቁሉ ሸይኹል እስላም እብኑ ተይሚያ ረሒመሁላሁ ተዓላ አላህ ይዘንላቸውና እንዲህ ይሄን ሐዲስ በተመለከተ እንዲህ ብለው ገለጹ። فبين صلى الله عليه وسلم أن الحرص على المال والشرف في فساد الدين. سلطان متأمات የገንዘብ ጥማትና የስልጣን ጥማት ቀላል እንዳይመስልህ። እኔ ምን አትበል አናሳሉ ፖለቲካ ላይ ያሉ ሰዎች የጠቅላይ ሚኒስትሩን ወንበር እንደሚሻሙት 10 ሰዎች ውስጥ ደግሞ 9ኙን ለመምራት የሚሯሯጣሉ። ሁሉም ዲግሪ ነው የሚለያየው ሸህነት። ይሄ ዓለም አቀፍ በሽታ ነው፣ ሰው አቀፍ በሽታ ነው። والله الا الذين عصمهم الله የጠበቃቸው ሲቀሩ ሁሉም ጋር ዲግሪዋ ተለያየች እንጂ ጥማት አለች። ይቺ ፍላጎት አለ። ይቺ ናት አደጋ እያመጣች ያለችው። ተመልከት እስኪ ይልኝ እስኪ የተጣሉትን ሁሉ አያቸው እስኪ ተመልከት። የትኛውን ቦታ ላይ የተሰነጠቀውን ሁሉ እየው። ከሰንጣቂው ጀርባ ይህ ሰንጣቂው ምንድነው በልና ተመልከተውማ። እንዴት ነው የመምራት ፍላጎት ለምን ተደፈርኩ አይነት ያሰልፋል። ደግሞ እየው ልንገር፣ እያንዳንዱ አካል የሚከተለው አያጣም። ይሄ ንፍጡ አፍንጫው ላይ የደረቀው ለሃጩ የሚዝረከረከው ራሱ መንሃጅ ገንጠል ቢያደርግ ሌላ ብዙ ለሃጫቸው የሚዝረከረኩ ይከተሉታል። ይሄ እኮ ነው ጥፋት እየመጣ ያለው። ይሄ ደግሞ አይቀርም፣ አናስቀረውም፣ አናቆመውም። ግን እናመነምነዋለን፣ ግን እናከሰዋለን፣ ግን እንታገለዋለን፣ ግን እድሜውን እናስረዝመዋለን። እንዳይደርስብን ቆንጠጥ አድርገን እንይዘዋለን። ተመልከቱ ሸይኹል እስላም እብኑ ተይሚያ ረሒመሁላሁ ተዓላ ነብዩ አለይሂ ሰላቱ ወሰላም በገንዘብ ላይ መስገብገብና ክብር ፍለጋ የሚባል ነገር እዲል ላይ በጣም አጥፊ ነው። እንደው ላ ينقص عن فساد الذئبين الجائعين لذريبة الغنم ለፍየልና ለበግ መንጋዎች የተራቡ የሆኑ ምኖች ተኩላዎች የበለጡ አጥፊ አይደል። ከነሱ ጥፋት አያንስም። የኔና ያንተ የገንዘብ ፍላጎት፣ የኔና ያንተ የስልጣንና የመሪነት ጥማት በግ መንጋዎች ውስጥ እንደተላኩ ተኩላዎች ነው የተለኮሰብን። ገንዘብ ፍቅር በገንዘብ መንሃጅ የቀየረ የለም። በገንዘብ መንሃጁን የቀየረ የለም ወይ? በመምራት ፍላጎት መንሃጅ የሚቀየር የለም። አንዱ ቦታ ላይ ካልተመቸው ብቅ የሚልበት ቦታ ላይ እንደምንም ብሎ አንገቱን ብቅ የሚያደርግበት ጀማዓ አይሄድም? ይሄዳል። አልመቸው ካለ መውጣት ካልቻለ መፈናፈኛ ካጣ ብቅ የሚልበት ቀዳዳ ካጣ ቀዳዳ ያለበት ውስጥ ሆኖ ራሱን ያሳያል። ይሄ የለም አለ። አጥፊ ነው፣ በጣም አጥፊ ነው። ይቺ ነገር እንድትለቀን ያ ነገር ካለ ዛሂድ እንድንሆን ነው። والله እንደው ዙህድ ይልመድብን፣ እንታገለው። የአላህ እገዛ ከመሆኑ ጋር ሙክተሰብም ነው። ዱዓ እናድርግ። ለገንዘብ አትስገብገብ። ገንዘብ ተወዳለህ፣ ልክ ይኑር። ሚስትህን ተወዳለህ፣ ልጅህን ተወዳለህ፣ እድሜ ተወዳለህ፣ ልብስህን ተወዳለህ፣ ጫማህን ተወዳለህ፣ ገንዘብህን ተወዳለህ። ውደድ፣ ግን ልክ ይኑረው። ራስህን አያሸጥህ። ለመንሃጅ መቸብቸብ ያታድርገው። መንሃጅህን
እንደ ሽንኩርት ተራ አታውለው፣ አትሽጥ። አላህን ፍራ። ይሄ ነገር እንዳይኖር ነው። ለዚህ ሁሉ መንሃጅህን ተራ ኑሮት መንሃጅህን የምታስማማው ስንት ነው እያሉ እንዲገዙ የምታደርጋቸው በምን ምክንያት ነው? حبك للدنيا وحبك للشرف። ይሄ ነው። ይሄ ያጋለጠና ልጆች እኔ አሁን ዝም ብዬ ይው የደዋ የቅራአትም አይደለም በተለምዶ ራሱ ብዙ ነገር ተመለከትኩኝ። እንደው ዝም ብዬ አሁን ባለች ከትምህርት ጀምሮ እስካሁን ድረስ ባለው የኺላፍ ሽክር እንትኖች አፈጣጠር ላይ ዝም ብዬ የሆነ ሪሰርች አንተም ስራማ ተመልከት። አጃኢብ ታያለህ። አስገራሚ ነገር ትናንት እንዲህ ነበር፣ ይሄ እንደዚህ ሆነ፣ ያ እንደዛ ነበር፣ ያ እንደዛ ሆነ። ስትመለከታቸው ሰዎችን ላኢላሃ ኢላላህ በትንትኑ ነው። ኢማም ሙቅቢል ሲሞቱ ጀማዓ አንድ ነው። ትንሽ ከቆየ በኋላ ሁለት ተሰነጠቀ። አሁን እየተቀጣቀጠልህ ነው። ማን ሀጃውራና አልኢባና ተብሎ ወይንም በራሚካ ተብሎ ተቀጣቀጠ። እነ ሸኽ ረቢዕ ጋር መዳኺላ ተብሎ አንድ ነበረ። ኋላ እነ መሐመድ መድኸሊና እነ እንትና ሷዓፊቃና ሙሷዕፊቃ ተባብለው ተጣመዱ። እዚህ ሲሰነጠቅ ሌላ ቦታ ይሰማዋል። የአፋር የመሬት መንቀጥቀጥ ሆነ ኮምበልሻን ይጎዳታል። ኮምበልሻ ትንቀጠቀጣለች። አፋር ላይ ያለው እሳተ ገሞራ እዛ ያነቃንቀዋል። የመን ሲሰነጠቅ እግሩ ጫፉ ሳዑዲ የመን ላይ ወይም ደግሞ ሐበሻ ሱዳን ላይ ስንጥቅ ይልልሃል። ይሄ አባዜ ተሰራጭቶ ይሄ አባዜ ነው። እንዴት እናስቀረዋለን? በሽታው ሁቡል ዙሁር ነው፣ ሁቡል ማል፣ ሁቡል ጃህል፣ ሌላ የለው። ይሄ ነው ከጀህልና ከሌላ ከአደመ ተቅዋ ተነስቶ ማለት ሁሉም ምክንያት አለው። ይገርምሃል። ሁሉም የራሱ ጉድ የሚያስብል ምክንያት ያመጣልሃል። ያንንማ ይዞ ብቅ አይልልህም። ይሄ በጣም አደጋ ስለሆነ ታላላቅ ዑለማዎችም ይመክራሉ። አደራችሁን። ስለዚህ ስንኖር እኛ መካከል ላይ ወንድማማችነት አጠንክረህ አንተ ትብስ ተባብለን ወንድም አትመሰጋገን አይደለም፣ አመስግን ወንድምህን። ኸይር የሰሩ ወንድሞች እናመሰግናለን። አንድ ሰው ግን ፊቱ ባናወድ ሰው ደግሞ ጥሩ ነው። እንነጋገር። ጥሩ ነገር አንዱ ሌላው ለወንድሙ ጥሩ ያስብ። አንዲት እህት ለሌላ እህቷ ጥሩ ታስብ። አንዷ እኔ መታወቅ አለብኝ። አሁን ሚዲያን ተመልከቱ፣ እንዳለ ተጥለቅልቋል። ኸይር ፍለጋ ከሆነ እሰየው። ግን እንዳለ ሱቅ በደረቴ ፋጡማም የራሷ አላት፣ ከዲጃ የራሷ አላት፣ ቤተሰብ ውስጥ የራሷ አለ። እንግዲህ ለታናሽ ወንድም ነው ገና የቀረው ግሩፕና እንትን ማለት ነው። ኸይርን ለማሰራጨት ከሆነ ንያችንን ኢኽላስ ይኑረን፣ ችግር የለም። አታድርጉት አይደለም፣ ግን ኢኽላስ ይኑረን። ለሁብ الظهور አይደለም። የእንትና የምትባለው እንደዛ አድርጋ እንዳንባል፣ እከሌ የሚባለው እንዲህ አድርጎ እንዳንባል። ለዛ ሳይሆን ለአላህ ብለን በምንሰራው ስራ እውቅና ካገኘ እሰየው፣ ጥሩ ነው፣ የአላህ ፈضል ነው። በቃ መረጠህ አሳወቀህ። ግን ኢኽላስ እንዳይበላሽ ይኸው ልንገራችሁ። حب الشهرة والشرف يؤدي إلى طلب مدح الناس። አንተ ለልቅና ያለህ ናፍቆት፣ ሰዎች እንዲያውቁ ያለህ ናፍቆት ምን ያደርሳል? إلى طلب مدح الناس። የሰዎችን ውዳሴ እንድትፈልግ ያደርጋል። ሰዎች እንዲያወድሱህ ነው። የሚያወግዝ ሰው ከመጣ አለቀ። የሚያወድስ ሲመጣ ጸጉርህ ይቆማል። ይሄ አደገኛ በሽታ ነው። ይሄንን በሽታ እንዳንለማመደው بالحق والباطل እንዳወድሱ ትፈልጋለህ። وعن معاوية رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول إياكم والتمادح فإنه الذبح. رواه أحمد صححه العلامة الألباني في صحيح الجامع. من قالوا النبي عليه الصلاة والسلام إياكم والتمادح يرس برس مقولالن ይቅርባችኋል። አንዱ ሌላውን እየቆለለ እየካበ ምን እየተባባለ እንደዛ አይነት እርስ በርሳችሁ ፊት ለፊት ይቅርባችሁ። فإنه الذبح እሱ እርድ ነው አሉ። ቄራ ነው፣ ይሄ ቄራ ነው። እሺ ወንድምህን ቄራ እያረድከው አጥፈህ እያረድከው ነው፣ እየጠቀምከው አይደለም። ሰውየው ለለበት ብንመዳደህ ብንነጋገር መቼም ሰዎችን የማያመሰግን አላህ አያመሰግንም። ሌሎችም ጥቅሶች አሉ። መዲ ተደራርጓል፣ ችግር የለም አለ። ዑለማዎችም ተደራርገዋል። ግን ስንደራረግ የመቆላለል አይሁን እንዳይሆን
ለምሳሌ እኔ አንተንም ማመሰግን አንተ እንድትወደኝ ብዬ መሆን የለበትም። አንተ እኔን ስታመሰግን እኔ እንድወድህ አይደለም ማድረግ ለዳዕዋው ስትል ነው ዳዕዋው ጋር አገናኝተህ የምታስኬደው ነገር ነው። ከተለያየ አንግል ነው የምታደርገው። በቃ ኢኽላስ ይኑረን። ይሄ ካለ ወላሂ ትልቅ ደረጃ ላይ እንደርሳለን። ይሄ ሑቡ ሸረፍ እንካለ ቢልኡሙሪ ዲንያ ይሄው እንዳሉ ሸረፍን፣ ልቅናን፣ ክብርን፣ ዝናን፣ ታላቅነትን፣ ሰዎች መካከል ይፋ መሆንን፣ መግነንን፣ የስመናኘትን መመኘትና መፈለግ ቢልኡሙሪ الدينية كالعلم والعمل والزهد علم بمكسب بزهدنا بعمل بتاغنيو كان صاحبه داخلا في قول رسول الله صلى الله عليه وسلم نبيو اندي سلو ገለጹት ሐዲስ ውስጥ ገባለ በዕልምህ እውቅና ቀርተህ በላይነት ያ አላህ ቀርተህ እንዴት አርጎ ይፈስረዋል እንዴት አርጎ ያንጠረጥረዋል እንዲባል ከሆነ ስሰራ አቤት አሰጋገድ አቤት ጡመእኒና አቤት ሱጁዱ አቤት የግር እጅ አቀማመጥ እንዲሉህ ከሆነ ዝህድናው ዛሂድ ነው እንድትባል ከሆነ እንካማ ነብዩ ያሉትን ልንገር እንማር ልጆች። ይኸው ነብዩ አለይሂ ሰላቱ ወሰለም ረሱል አለይሂ ሰላቱ ወሰለም እንዲሃሉ فيما أخرجه أحمد وأبو داود وابن ماجه وابن حبان في صحيح نبي عليه الصلاة والسلام من تعلم علما أوقة يتمار مما يبتغى به وجه الله تعالى يا الله فيت يمفل قبة أوقة لا الله كبلو يمماروتن أوقة تمرتن قراءة يقرأ يتمار تفسير حديث نحو منم يهن يتمار سو لا يتعلمه إلا ليصيب به عرضا من الدنيا يا دنيا تقم لسبب እንጂ ለሌላ ነገር ያልተማረው ከሆነ لم يجد عرف الجنة የጀነት መዓዛ አያገኛትም አሉ يوم القيامة የቂያማ ቀን يعني ريحها የጀነትን ሽታ ያገኝ ለአላህ ተብሎ የሚሰራ ለሰዎች ያደረገዋል። ስለዚህ ሰው ምንድነው ምን ያደርጋል? ቆይ ምን ያደርጋል? ሰው አወደሰ ሰው አመሰገነ ምን ትሆናለህ? ምን የምታገኘዋለህ? ቆይ እኔ እናንተ ምን እናገኘዋለን? ሰው መድህ በማድረጉ ምን እናተርፈው ነገር አለ? ምን እናገኘው ነገር አለ? ይህ ሰው ዛሬ ሐፊዘከላህ ወራዓከላህ ወሐፊዘከላህ እኔ ካንተ በፊት ፊዳከ አቢ ወኡሚ ቢልህ ራሱ ነገ ይሄ ሰው መሰላችሁ ይሄ ሰውዬ አይኑን ማየት አልፈልግም ይልሃል። ነገ ምን መላለው ሰው በልኩ ኑር። አብረህ ስትኖር በልኩ መጥን ወንድምህ ነው ውደደው አዎ አክብረው። ነገር ግን ዛሬ ስለቆለለህ ሲቆለለህ አይኖር ውዳሴ አይሙቅህ ውግዝ አይብረድ አይቀዝቅዝህ። በቃ ይሄ ሰው በቃ ቢያወድሱ አይሙቅህ ቢሰነጥቁ ቢተለትሉ አይበርድህ። ለምን ምንም ማመስገንም ሆነ መወደድም ሆነ መከበርም ሆነ ዝናም ሆነ ሚነላህ ከአላህ ስብሓነሁ ወተዓላ ሲሆን ነው። ያ አብደላህ ያ ሲሆን ነው ትክክለኛ የሚያስፈልግህ መድህ ያ ነው። ይሄንን ተጠቀምልኝ። ይኸው እብኑል ቀይም እንዲህ ብለውሃል ያዝላቸውማ لا يجتمع الإخلاص في القلب ومحبة المدح والثناء والطمع فيما عند الناس السوّج الزند مقسا وداسي مفلقنا إخلاص يمنبال نقر عندنا يسباسب له. تريد الإخلاص بما تعمله لله نعم فلق له نمتلو بمكروا إخلاص تفلق له بدعوة إخلاص تفلق له بزهدنا إخلاص تفلق له بل እንግዲህ ውዳሴ ይቅርብህ። የሰውን ውዳሴ ቦታ አትስጠው። የሰው ማውገዝ ቦታ አትስጠው። ለምን እንኳን እኔ እናንተ ጎደሎቹ አይደለንም፣ እንኳን እኔ እናንተ በወንጀል የተጨማለቅ ነው አይደለንም። ነብዩ መሐመድ አለይሂ ሰላቱ ወሰለም ዓለም ሁለት ጎራ ተከፍሎ ነው። ግማሹ ያወድሳቸዋል፣ ግማሹ ያከናንባቸዋል። ጠንቋይ ያላቸዋል፣ ውሸታም ቱልቱላ ያላቸዋል። ያንን ነብይ እኮ ነው አንተ ሙሐመድን ሰለላሁ ዐለይሂ ወሰለም ያን የተከበረ ነብይ ያንን ሰይድ ወለዲ አደም ያንን የሚገርም ሰው ያንን እንቁ ያንን የአላህ ስብሓነሁ ወተዓላ ወዳጅ ስሙን አንስተህ ማጠግበው ወዳጅ ያንን ወዳጅ ምን ያለዋል? ቀጣፊ ቱልቱላ
ከዛብ ያላቸዋል። ሳሂር አንተ መተተኛ፣ አንተ ድግምተኛ ያላቸዋል። ካይ አንተ ጠንቋይ ያላቸዋል። መጅኑን እብድ ወፈፌ ያላቸዋል። ተመልከት ነብይ እኮ ናቸው። እሳቸውን የመሰለ እኮ ምድርን አልረገጠም። አልተነጋገርንም። እሳቸውን የመሰለ የእናት ማህፀን ተሸክሞ አያውቅም የሰው ልጅ። ግመል እንደሳቸው አይነት ተሸክማ አታውቅም። ይሄ ነብይ እንደዚህ ተብሏል። በዚህ ደግሞ ያ ረሱላህ ያ ሐቢበላህ ትላለህ፣ ትወዳቸዋለህ፣ ታከብራቸዋለህ ሰለላሁ ዐለይሂ ወሰለም ትላለህ ስማቸው ሲነሳ። ነብዩ ዐለይሂ ሰላቱ ወሰላም ለነብዩ ክብር ህይወታችንን እንሰጣለን። አዎ የምን ገንዘብ የምን ሚስት የምን ልጅ ነው? የምን ትልቁ ልጅ የምን የምወደው ልጅ የምን ማን? ነብዩ ጋር የሚስተካከል ማንም የለም። እንኳን ሚስት እንኳን ልጅ አይደለም ራሴ ለራሴ አትስተካከልም ከነብዩ አለይሂ ሰላቱ ወሰለም ጋር። ፊዳም መሆንባቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። مع ذلك እንዲህ የሚወዳቸው በዚህኛው አለ አይደል? እንደዛ የሚጠላቸው ወዳ ማዱ አለ። እንኳን እኔ እናንተ የሚያብጠለጥልህ አለ። ይሄ ቀጣፊ ቱልቱላ እኮ ነው እንተናንተ ሰማለህ እንዴ የሚልህ አለ። ሸው ወየው ሸታም አለኝ ብለህ የምትንሸራተት ከሆነ አንተ ዳዕዋ አይደለም አላማ። አንተ እንድትመሰገን ነው አላማ። እንኳን የአኺራ ሰው አይደለም፣ እንኳን የዳዕዋ ሰው አይደለም፣ እንኳን የቁርአን ሰው አይደለም፣ እንኳን የሐዲስ ሰው አይደለም። ጠቅላይ ሚኒስትር እስቲ ተመልከት ምንድነው የሚባለው? አንዱ ይሄ ሰው ይሄ እኮ እንደዚህ ነው የሚላል። አንዱ ደግሞ አቤት እንዳንተ ሙሴ የሚለው አለ። ዓለምን ሊያሻግር ከአላህ ተቀብቶ የመጣ ከፈጣሪው የተላከ የሚለው አለ። እዚህ ደግሞ ይሄ አራጅ ይሄ ምን አላሁ አክበር። አንተ ብቅ ብለህ የማይኮረኩም ይሄ የለም። የሚያሻሽህ አለ፣ የሚጠልዝህ አለ። ይሄንን ወቅ ጥለዛህል እያየህ ስትታመም አትኑ። የሚያሻሽሁን እያየህ እንዳትዘናጋ። በቃ ነፃ ሰው ሁን። ነፃ ሰው አይተናል እኮ እናንተ ራሱ ትናንትና አሁን ፌስቡካቸው ብገባ ከኋላ ኡስታዝ አቡን ኢብራስ ሐፊظሁላህ ጀዛሁላህ ኸይረል ጀዛ عن الاسلام والمسلمين ያ አላህ የሚገርም እኮ ዳኢ ወይ የሚላል አይደል? ዛሬ ላይ ብታው ይሄ ቱልቱላ ይሄ ሰውዬ ይሄ አላህ ያንሰው እንደወጣ መኪና በገጨው የሚላል። ይሄንን እያየሁኝ ይሄን እየተመለከተ እንግዲህ እኛ በቀላሉ በእኛ በደካሞቹ እኛ በወንጀል ውስጥ በተዘፈቅ ነው የኛ ምን ይገርማል። ስለዚህ የሰውን ውደሳ የምትፈልግ ከሆነ ኢኽላስን የምትፈልግ ከሆነ ሁለቱ አይስማሙልህም ይሉሃል ኢማም ኢብኑ አልቀይም ረሂመሁላሁ ተዓላ። ኢላ ከማ يجتمع الماء والنار والضب والحوت አሳ ነባሪና ወከሎ አንድ ላይ የሚቀላቀል ከሆነ የባህር እንስሳና የየብስ እንስሳ ማለት ነው። እሳትና ውሃ አንድ ላይ የሚኖሩ ከሆነ እንጂ አለበለዛ ውዳሴ እና ኢኽላስና ምን ውዳሴ አንድ ላይ አይሄዱልህ። ኢኽላስ ነው የምትፈልገው? አዎ አኽሊስ العباده لله جل وعلا ለአላህ ብለህ ዳዕዋ አድርግ። በቃ ዳዕዋህን ቀጥል። የጮኸ ይጮህ፣ ደስ ያለው ደስ ይበለው። አህሉ ሱና ይወዱሃል፣ አህሉል ባጢል ይጠሉሃል። እነሱን አትመልከት። የነሱ ገጽ ጋር ምን አገባኝ እኔ ምን አንቀሳቀሰኝ እኔ እነሱ ጋር ረድ የሚያስፈልገው ላይ ረድ የሚያስፈልግ የተጽኑ ሰው ከሆነ ሰማ በቃ ረድ ይደረግ። ከዛ ውጭ አለ እንዴ በላይ ማንንም ግብዝ አታግበስብስ። በቃ ቆም ብለህ ተመልከት። ምን ይሰራልሃል? ማን ነው? ምንድነው? አወገዘ ምን አለ? ምንም አይሞቅም። ውዳሴው እንደማይሞቅ ሁሉ ያንተ ትችቱም አይበርድህም። አለቀ በቃ። ይህ አይነት ግንዛቤ እንያዝ። እኔ ምን ማር እናንተ ምን ተማሩ። ይሄንን ከተማርንበት እኮ ራሱኛ አንጣላም። በሰዎች እኛን በማወደስና እኛን በማጥላላት በሚባለው ነገር ላይ እንትን አንልም። ቦታ ይኖርና ኢኽላስ ይኖርና ለአላህ ብለን እንሰራለን። ይሄ ሸይኹል እስላም ኢብኑል ቀይም የሸይኹል እስላም ኢብኑ ተይሚያ ተማሪ የሚገርም ምክር ነው የመከሩት። የሚገርም ምክር። ይሄንን አሳምረህ ያዝ። አለበለዚያ አንድ ላይ አይሰባሰብልህም። ኢኽላስና ሁቡ ዱንያ ሁቡ ዙሁር ሁቡ ልመድህ አንድ ላይ አይሄድም። አንተ ለአላህ ብለህ ስራ። አንተ ለአላህ ብለህ ስራ። አንተ ሰው እንዲጠቀም ስራ። አንተ አቅራ ዳዕዋህን አድርግ። ሰው እንዲቀየር በቃ ዓላማው ይኖርህ። ሰዎች ለውጥ እንዲያመጡ ስራ። አቂዳህ ላይ በርታ። ዳዕዋህን ስራ። የሚያሳስርህ አለ፣ የሚያስደበድብህ አለ። ልንገራችሁማ እኔ
በጣም የሚገርመኝ ነገር ማለት ነው ህዝብዮች ብዙ ጊዜ ያወግዙሃል አህሉ ሱና ያወድሱሃል የአህሉል ቢድዓን ውግዘት ብትመለከት ስድባቸውን ዲግሪ ብትሰጠውና አእምሮህ ላይ ብታሰፍረው አንድ ቀን ዳዒ ሆነህ አትቀጥልም ስንት ስራ እንደሚሰሩህ ማለት ነው ለዚህ የነሱን ቦታ አትስጠው ለዚህ ነው ደግሞ ሐቅ ላይ ከቆም ልንገራቸው አህሉል ባጢል አንድ ቀን ራሳቸው ዳዕዋ አድርገው በሁለት እግራቸው ቆመው አሸንፈውና አያውቁም አያሸንፉንም ثقة بالله عز وجل ما دمنا على الحق ما دمنا على السنة ما دمنا على الكتاب والسنة سلفوቻችን እስከተከተልን ድረስ ማንንም አይረታንም በአላህ Subhanahu Wa Ta'ala ፍቃድ በአላህ እንደው የቂን ስላለኝ ነው ስለተመለከትኩ ነው አንድ ህዝብ የእርጃኡ ቡድን ራሱ ቆሞ ራሱ ዳዕዋ አድርጎ ራሱ ረዳ አድርጎ والله ያሸንፈናል ስለዚህ ማን ጋር ይለጠፋል አህለል ቢድዓ ጋር ጠጋ ብሎ ነው አህለል ቢድዓ ጋር እኛ ረጋ ብለናል ተመልሰናል ብሎ ነው እኛ ወደናንተ ዘመም ብለናል ብሎ ነው ሌላ ጋር ተደምሮ ያጠቃሃል እንጂ ራሱ በእግሩ ቆሞ በሁለት እግሩ አያጠቃ ለልጀምዕ ወለ ለኢኽዋን ወላ ማን ይሄንን ተመልክተን አይተን ቃይተን ዋቂዑን ተጨባጩን ገሃዱን ተመልክተናል እውነታው አይረቱም ስለዚህ ኢኽላስ ይኑርህ ለአላህ ብለህ ዳዕዋ አድርግ ለአላህ ብለን ዳዕዋ እናድርግ እናሸንፋለን والله አላህ ይረዳናል አላህ ያግዘናል ያ አብደላህ ባበዛብህም ሰዎች አንድ ነገር አለ እኔ አንድ ነገር የምላችሁ ምንድነው የሰዎችን ማውገዝና የሰዎችን ማወደስ ቦታ አንስጠው ለመድህ ቦታ አይኑረን حب الظهور ይቅር حب الظهور ምንን ያመጣል መወደስን መውደድ መናፈቅ እኔ አንደኛ እኔ መሪ እኔ ካልመራው ተበላሽቷል ይሄ እኮ አካሄድ እኮ ተበላሽቷል ለምን የሱ ተጽኖ ስለሌለበት እንደዛ አይነት አይደለም ዳዕዋው መሬት ላይ ሰርቷል አልሰራም እየተስፋፋ ነው ኡማው ከሽርክ ወደ ተውሂድ እየመጣ ነው ኡማው ከቢድዓ ወደ ሱና እየመጣ ነው ይሄንን ጠይቅ ይሄን ቸክ አድርግ ከዛ የሰሩትን ሰዎች ውደዳቸው አክብራቸው ጀዛሁሙላህ ኸይረል ጀዛ አንተ ባሰራው አንተ የምትፈልገው ኸይሩ መሰራጨቱን ነው የምትፈልገው አላህ በብቸኝነት እንዲመለክ እኮ ነው የምትፈልገው ሱና ይበላይ እንዲሆን ነው የምትፈልገው ሰው ወደ አቂዳ እንዲመለስ አይደል እንዴ አዎ ታዲያ እኔን ወደድከኝም አልወደድከኝም አስተዋጽኦ አደረኩ ልበል አንተ እኔን አከበርከኝ አላከበርከኝ አስተዋጽኦ አደረክ ጥሩ ዳዕዋ በተንክ ማሻአላህ ጀዛከላህ ባረከላሁ ፊክ አላህ መጨረሻህን ያሳምረው ዱዓ ነው ማድረግ ያለብኝ እኔ ካላደረኩት እኔ ያላማሰልኩት ወጥ አይጣፍጥም አይነት ዘይቤ ወይንም አይነት አመለካከት እንዳይመጣኛ ውስጥ ይችላል ከመከፋፈል እንተርፋለን የሚፈልግ حب الظهور የሚፈልግ አካል ለአላህ ብሎ ዛሂድ ይሆናል እኔ አጅራዲ ለምፈልገው አዎ ብቃልኩ በቃ አላህ ይሰጠኛል ለአላህ አጠፋበት ያቃህል የፈጠረ ጌታ ነው የሰጣህትን ደብቀህ በእኽላስ የሰጣህትን እኮ ለመስጂድም የሰጣህ ለዳዕዋ የሰጣህ አላህ ይከሳል ብቅ ስላልክ አይደለም ሰጥቻለሁ ብለህ ስለጮህክም አይደለም ስለዚህ ኢኽላስ አንዳንድ ሰው አለ ምን አይነት አመለካከት አላችሁ መሰላችሁ አይወዱህም አሁን እንደ ዳዕዋ እንደ ሂደት አህሉ ሱና ሰለፊዮች ይለፋሉ ይታገላሉ በደገር በጎጃም ሳይቀር ጎንደር ላይ ሳይቀር በሰሜኑ ክፍል አማራ ክልል ወለጋ ሳይቀር በአዲስ አበባ በየትኛውም አሉ ሰለፊዮች እንደው ሁሉም ክፍል ውስጥ ሁሉም ክልል ውስጥ አሉ ነው ማለት ሰለፊዮች ሁሉም ክልል ውስጥ አለ በኒሻንጉልም ሳይቀር አለ ወንድሞች አሉ ምን እንደዋወላቸው ዳዕዋ ቅራአት ይዘው የራሳቸው ቅራአት ጀምረው ዳዕዋ ጀምረው የተቀመጡ ወንድሞቻችን አሉ በየቦታው ይሄንን አሁን ደገር ላይ ሂደህ ደገር ላይ ዳዕዋ አድርገህ ወጣቱ ወደ ተውሂድ በስቶ ሲመለከቱት መስጂድ ሞልቶ ደስ አይላቸው ለምን እነሱ ዳዕዋ አድርገው አይደለም ያመጡት ማንንም ይባል እነዚህ ተክፊሪዮች የሚባሉት ናቸው ያመጡት ሱብሃንአላህ ተመልከት ከዶሪህ እኮ ነው የወጣው ከሽርክ እኮ ነው የወጣው ከጫት ቤት እኮ ነው የወጣው ከቪዲዮ ቤት እኮ ነው የወጣው ያ አይደለም የሚገርማቸው እነማን አወጡት እነንተና እነሱ ተዋቸው እነዚህ እንትና አይደሉ እንዴ ነው የሚለው ከሽርክ የወጣውን አለላቀል ይሁን እንዳፈቀደው ከሽርክ መቼም
ይሄንኛው ይሻላል አይሉህም ያጥላሉሃል የበለጠ አንድ በጣም የሚገርም የሚነግሩን ነገር አለ ገጣሚ لقد احسن الشاعر اندهال حسد الفتى اذ لم ينال سعيه فالقوم اعداء له وخصوم كضرائر الحسناء قلنا لوجهها حسدا وبغيا انه لدميم والوجه يشرق في الظلام كانه بدر منير والنساء نجوم የሚገርም ግጥም ነው የገጠመው ምን አለ حسد الفتى ወጣቱን ተመቀኙት አለ ያንን ጎበዝ اذ لم ينال سعيه የሱን ሩጫ እሱ የሰራው መስራት ስላልቻሉ አወገዙት አለ ተመቀኙት አለ فالقوم ሰዎች اعداء له ጥላቶችና وخصوم የሱ ተቀናቃኝ ናቸው አለ ከኋላ የሚተች ሰው ምን ጊዜም ከኋላ ወይ እግሩ እንዴት ነው አንተ ብራኬት ነውና የሚልህ ሰው ከኋላ የሚያወግዝ ሰው ከኋላ ምን አለ ልክ እንደ ምንድነው አለ የነዚህ ሰዎች ውግዘት ከضرائر الحسناء قلنا لوجهها የቆንጆ ሴት ጣውንቶች ታውቃለህ ጣውንት ያንዲ ባል አራት ሚስቶች አሉ እንበል ሰማኝማ በደም ይሄማ ይገባሃል አራት ሚስቶች አንዱ እንዲያግብቷል እንበል ከአራቱ ውስጥ አንዷ ቆንጆ ናት እምታምር ልዕልት በቃ እምትገርም ናት ታምራለች ሶስቱ ተሰብስበው ስለሚቀኑባት ምን ይሏታል ውይ ይሄንን ነው እንደው ብጭጭ ያለ ቀይ ልቅም ያለ መልክ ነው ደግሞ አይመቸኝም ትላለች አንዷ አዎ ምንም ዝም ብላኩ ምጥጥ ያለች ናት ትላለች አንዷ ይቺን ቆንጆ ቀንተውባት ነው ያወገሷት ያለው ከضرائر الحسناء የቆንጆ ሴት ጣውንቶች قلنا لوجهها ፊቷን እንዲሃሉት አለ حسدا በመቀኝነትና ወበغيا ድንበር መማለፍ انه لدميم የዝች ሴት ፊት ያስጠላል አያምር ምንዋ ታምራለች አቦይች ይባባላሉ አለ ለምን ቅናት ነው والوجه የዝች ሴት ፊት ግን يشرق في الظلام በጨለማ ያበራል አለ كأنه بدر منير لك እንደ 14 ሌሊት ጨረቃ ያበራል አለ والنساء نجوم ሴቶች ከዋክብት ሲሆኑ ሌሎቹ ሶስቱ ከዋክብት ሲሆኑ ሴቶች ከዋክብት ሆነው እሷ ጨረቃ ናት አለ ያበራል ግን መልኳን ካዱት ለምን ምቀኝነት እንደዛ ነው ቀንተው ነው ቅናት ነው ያንዲ አባወራ አራት ሚስቶች ውስጥ ወይ ሶስት ሚስቶች ውስጥ አንዷ ቆንጆ ብትሆን ሁለቱ ኢቅራራ ያደርጉላትም ሸሁ አይታሰብም አይገመትም ጣውንቷን ታምራለች ብላ አትነግርህም አታስብ ይሄን አይታሰብም ኢምፖሲብል የሚባል ሙስተሂል ልበልህ አትልም እንዴት አርጋ ጣውንቷን ለባሏ ወይ እንትናን ቆንጆ ሚስት አግብታ ትለዋለች እኔ እንጃ ብቻ ሊኖር ይችል ይሆን እንዴ ከባድ ነው አየህ ቅናት ነው ይሄን የሚያደርገው የቀና ሰው ሁሉ አንተን ይቀጠቀጣል እየተነሳ ይበሉ እንደ ማስቲካ ያኝከ ይበልህ በቃ አላህ Subhanahu Wa Ta'ala ታላቅነትን ይስጠን የመጨረሻ ابن عثيمين رحمه الله تعالى እንዲህ ብለው የነገሩናል ይችል ልንገራችሁና ዳዕዋዬን በዚህ ተቋጫለሁ ኢንሻአላህ ابن عثيمين الله ይዘንላችሁና ታላቅ የእስላም ሊቅ ሪያድ الصالحين የሚባለውን ኪታብ ሲሸርሑ ሸርሑ ሪያድ الصالحين ላይ እንዲህ አሉ اذا دار الامر وال ነገሩ ከተሽከረከረ بين ان يلمع نفسه ويظهر نفسه ويبين نفسه وبين ان يخفيها አንድ ሰው ነገሩ ምሽከረከርበት ከሆነ ምን ራሱን ገሃድ ማድረግ ራሱን ማሳወቅ ራሱን መግለጽ የበላይ ማድረግ የሚባልና وبين ان يخفيها በመደበቅ መካከል ላይ የሆነ ነገር ምሽከረከርበት ከሆነ فحين اذا يختار الخفاء ቢደበቅ ይሻለዋል አይው እንዲገለጽ የሚያደርገው ነገር መጣ ራሱን መደበቅ የሚያስፈልግበት ነገር መጣ ይፋም የሚሆንበት ነው መደበቅም ራሱን መደበቅ እንትን የሚልበት ነው አሁን ገሃድ ቢወጣኔ ጥሩ አይደለም ለዚህ ዳዋ ለምሳሌ ስራዬ ይበላሽብኝ ካለ ሁለት ነገር ፊት ለፊት ከመጣብህ ምርጫ መደበቅና ይፋ መውጣት የሚባል ነገር ፊት ለፊት ከመጣብህ ተደበቅ ራስን ደብቅ በቃ ተው ይቅርብ
ተው ይቅርብሃል ሁለት አማራጭ ካለ ፊት ለፊት ራስህን መደበቅና ራስህን ማጉላት መካከል ላይ ሁለት አንዱ መመረጥህ ካልቀረ መደበቅን ምረጥ በሽታ ነው አለበለዛ ካንሰር ነው የአንድነት ካንሰር የመተባበር ካንሰር የመዋደድ ካንሰር በሽታ حب الظهور يقسم الظهور ይላሉ ይፋ መሆንን መናፈቅ ወገብዛ ላይ ይበጥሳል ተሰብረ ተወድቃለህ መሃል ላይ ደግሞ ተወድቃለህ ይኸውናማ اما اذا كان لا بد من اظهار نفسه ራሱን ይፋ ማድረጉ የግድ ከሆነማ فلا بد ان يظهر ይፋ ማድረጉ የግድ ነው وذلك عن طريق نشر علمه እውቀቱን ሲያስፋፋ ኪታብ እየጻፈ ፊናስ በሰዎች መካከል ማሰራጨት ወኢቃመቲ ድሩስ العلم قراءات ማቅራት وحلقات የቅራአት የደርስ ሐለቃ መክፈት في كل مكان በየቦታው وكذلك عن طريق الخطابه جمعة خطبة ማድረግ فصيح ከሆነ في يوم الجمعة فصحነቱን ማሳየት والعيد عيد ላይ በደንብ አድርጎ መخطب ሰዎች ጉድ ቢሉትም وغير ذلك ሌላም دعوة ጥሩ መግለጽ የሚችል ከሆነ ጥሩ ይግለጽ መታወቁ የግድ ነው فهذا مما يحبه الله عز وجل يا الله የሚወደው ነው በዛ ከታወቀ በዛ ከገነነ በዛ ከነገሰ በዛ ይፋ ከወጣ እሰየው هذه نعمة عجلها الله عز وجل له في الدنيا الله ዱንያ ላይ ፈጠና አድርጎ የሰጠው ጸጋ ምን ታደርገዋለህ በቃ ስንታል ሸይኹል እስላም ኢብኑ ተይሚያ ታውቋል በሱ ዘመን የነበረ ባለ ሀብታውን ይታወቃል የለም ማን ያለው በኢብኑ ዑሰይሚን ዘመን ስንት አስመጭና ላኪ ስንት መንግስት ስንት መሪ ነበረ እንደ ኢብኑ ዑሰይሚን ገኗል የለም ድንበር የለሽ ገናና እነማን ናቸው እነ ኢብኑ ዑሰይሚን ድንበር የለሽ ዓለም አቀፍ ገናናነትን እንደ ኢማም ኢብኑ ባዝ እንደነ ሸይኹል እስላም ኢብኑ ተይሚያ እንደነ ሸይኹል እስላም ኢብኑ አልቀይም ረሂመሁላህ እንደነ ኢማም አህመድ የተከናነበው አለ بعد الصحابه والتابعين واتباعهم ما ناله ما نمير አገኙ አይደል አው ግን ዙህር ፈልገው ነው አይደለም ዕውቀቱ አሳወቃቸው ዕውቀት ያሳወቀን እናንተ እንታወቅ ብለን ሳይሆን መታወቅ ሲኖርብህ ታወቅ ይገባሃል አማርኛ ልታወቅ ብለህ አትታወቅ በሁብ الظهور አትምጣ ሸርሽረህ አትምጣ ግን ቅራ ብለጠው ሰው አቅራ ትታወቃለህ አልታወቅ ብትል ራሱ መታወቅ ግድ ይሆንብሃል በሸሪዓው ራሱ ተፍሲር የምፈልግና ቅራ የሚል እኮ ነበረ እሺ ነህው የምፈልግና ቅራ አቅራኝ ይለዋል በል ደረሳዬ ተማሪዬ አለማወቅህን እመንና ኢቅራር አድርግ ይለዋል እነዚህ ሁብ الظهور አይደለም ለማሳወቅ ነው ለመግለጽ ነው ራሳቸው ዕውቀታቸው ሰው እንዲወስድላቸው ኪታብ ሲጽፉ አላየህ ሸርህ ሲያደርጉ hatta ኢብኑ ዑሰይሚን ሌሎችም ከነሱ በፊት የነበሩ ቁደማዎቹ ሰለፎች ሲጽፉ ይሄን የመሰለ ኪታብ የትም ብትሄድ አታገኝም ብለው ይጽፋሉ የራሳቸውን ኪታብ ለምንድን ነው ይሄን የሚያደርጉት ነጋዴ ናቸው ኸይር ሰሪ ናቸው ኪታባቸው እንዲታወቅላቸው ነው እነሱ ሁብ الظهور አይደለም አጅርን የመሻማት ነው ስለዚህ ቅራ ነው ማለት ዳዒሁን ተማር ነህውም ቅራ ተፍሲርም ቅራ ሐዲስም ቅራ ጥሩ ዳዒሁን ጥሩ ነጋዴ ሁንና መስጂድም ስራ የዛን ጊዜ ትታወቃለህ በራሱ ጊዜ ጥሩ ዳዒሁን ትታወቃለህ ዳዕዋ ስታደርግ ድምጽ ይበተናል ትታወቃለህ በቃ ትታወቅ ሳትፈልገው ትታወቃለህ መታወቅን ፈልገህ አትታወቅ ዲንን ለማስተራጨት ብለህ ከታወቅ ታወቅ ኒዕማ ነው በቃ እነዚህ ሁለቱን ለያቸው ተደበቅ ማለት ጭራሽ ብቅ አትበል የመገናኛ ብዙሃን የምን ዳዕዋ የምን ቅራት ብለህ ተቀበር አይደለም ናስኪ ሙራጃ አስተርገን ስትባል ናስኪ ሙራጃ አስተርገን አይ እኔ ሁብ الظهور እንዳይሆነ እንደዛ አይደለም ቻሉ ብለጡ ተሻሙ በኸይር ላይ በቃ ቀደሙ ተታወቃላችሁ አለቀ ሁብ الظهور ግን ውስጣችሁ አይምጣ መድህ አትናፍቁ የመላየት የመበታተን የመሰነጣጠቅ የመቆራረስ የኡማው ካንሰር የኡማው በሽታ ሁብ الظهور ሁብ القياده ሁብ الرياسه ሁብ المال ሁብ الشرف እነዚህ ናቸው እነዚህን በሽታዎች ካወቅ ኢንሻአላህ ህክምናውን እናከማለን በየቦታው ትታከማላችሁ ዝህድናን እንድንወድ ነው ዝህድናን ስንወድ በቃ ተዋዱ ይኖርናል ተዋዱ አድርገህ ብትደበቅ ይፋ ተወጣታለህ አትቀርም አትደበቅ መራስን መደበቅ አትችልም والله አለ الخير ከሆንክ ያ አብደላህ ጀዛከላህ ባረከላሁ ፊክ እነ ዘይኑል አቢዲን ይባላል እኮ እነ ዘይኑል አቢዲን ታላቁ ዓሊም ማለት ነው ታላቁ ዛሂድ ምስኪኖች ዘንድ በጀርባቸው ዱቄት እየተሸከሙ ባለለላቸው ሴቶች አሮጊቶች እየቲሞች በበራቸው ላይ ያስቀምጡ ነበር ማን እንደሆነ አይታወቅም ይባላል የሞቱ ጊዜ ሲያቆም ነው ይታወቀው ለካ
ጧት የሚያስቀምጡልን እነሱ ነበሩ የሚባለው ምን ያክል ራሳቸው እንደሚደብቁ እኛ 10 ብር ሰጥተን ስንት ጊዜ እንደምናነሳት ይገርመኛል 100 ብር ሰጥቶ 100 ሪያል ሰጥቶ ያ አላህ የዛን ጊዜ ባለፈው ስናዋጣ እንትና መስጂድ ሲሰራን የ100 ብር ያወጣው ጊዜ ይልና ያወራዋል ያ አብደላህ ምን ነው ምን ነካ ተው ኸይራችንን ብንረሳው ነው ጥሩ ወንጀላችንን ነው ማስታወስ የሚበጅን የሚጠቅመን ይሄ ነው ስለዚህ አሁንም ደግመዋለሁ ሁቡል ማል ገንዘብ መውደድ ሁቡል ዙሁር ገናናነትን መውደድ መሪነትን መውደድ የበላይነትን መውደድ እኔ አንደኛ ልሁን ይህ ናፍቆት እዲን ሰዎች ላይ ገብቶ በሽታ በበሽታ ያደረገው ያነቀዘው ይሄ ነው ፖለቲከኞች ላይ ያለ ነቀዝ ዳዕዋ ላይ ያሉ ሰዎች ነቅዘውበታል ብዙ ዘረኛ አይተናል ብዙ ዘረኛ አንተ እከሌ የሚባለውን ታውቀዋለህ ያ ዳዒ ያ ቀልጠፍ ያለው ሲገልጽ የሚያምረው አዎ እንታንተ የኛ አካባቢ እኮ የኦሮሚያ ተወላጅ እኮ ነው ይላል ይሄ እኮ የኛ የሁሉ እኮ ነው እኛ ቤት በታች ነው ይላል ያን ላይ ታውቀዋለህ አዎ እሱ እኮ ይሄ በጣም አደጋ ነው ምንድነው ይሄ አልፈ አሁን እንደ ጥሩነት እንደ ጥሩ ዝርያ ጥሩ ነው እንደዛ አይደለም ግን ራስን የማግነን ናፍቆት ነው ይሄን የሚያመጣው ያ ነገር እንዳይኖርብን ነው ሁቡል ማል ገንዘብ መፈለግ ስልጣን መፈለግ የበላይነት መፈለግ መሪነትን መፈለግ ከኋላ አለመሆን ይሄ ምንን ያመጣል መበታተንን አምጥቷል መቆራረስን አምጥቷል መቀመሚያ የሆነ ስህተት ይፈለግና ከዛም በኋላ ያለውን የራስን ፍላጎት የማርካት ዘመቻ ነው ሰው የሚሯሯጠው እያየን ያለ ነው ናቁጭ ብለህ ተወያይ ብትለው አይወያይም ባውሳ ሁሉም እዛው ነው በለው ነው ጠልዝ ነው በቃ የአይነት በሽታ የተጠናወተው በዚህ የተነሳ ነው አላህ ያዝልን አላህ እምንግባባ እምንዋደድ ያድርገን ዛሂዶች አላህ ያድርገን እንደው ከዛሂዶች ጨፌ የሚሉ ብዙ ኪታቦችን አንብቡ ልንገራችሁ አዙህድ ያለ እና አብዱላህ ኢብኑ ሙባረክ የነ ኢማሙ አህመድ ያለበት የነ ኢማሙ አውዛዒ ያለበት የነ ኢማሙ አዕመሽ ያለበት የነ ሐሰኑ በስሪ ጥቅስ ያለበት እነዚህ የሰለፎቻችን ጥቅስ ያለበት የዙህድ ኪታቦችን አንብቡ አቂዳ እየቀራን ነው አዎ ግን እንደ አቂዳ ቅመም የለም እንደ አቂዳ መረቅ የለም እንደ አቂዳ ቅባት የለም እንደ አቂዳ አንደራፋ የለም እንደ አቂዳ ዋልታና ማገር የለም ግን ቤት ሰራ ምን ያስፈልገዋል ጅብሰም አለ የመብራት ጌጥ አለ ቤቱን ስታነጥፈው የምንጣፍ አይነት የትራስ አይነት አለ እነዚህ የትራስ አይነቶች ዝህድና ሶደቃ ቂራአትህ ተቅዋ ምን የምትለው ቤቱ ተውሂድ ነው ውስጡ የምታሸበርቅበት ሶላተል ጀማዓው ዘካ የምትማረው ዝህድና ራስህን ያለህ ጥንቃቄ ተቅዋ ተዋዱዕ እነዚህ ውብ ይሆናል ቤቱ ተሰርቷል ዋልታና ማገሩ ቆሟል ፋውንዴሽኑ ተስተካክሏል ውስጡንም አጊጠዋል አለበለዚያ ተውሂድን አቁመህ ተቅዋ የለ ሶላተል ጀማዓ ላይ ሰነፍ ስትሆን ተቅዋ ላይ ሰነፍ ስትሆን ተዋዱዕ ላይ ሰነፍ ስትሆን ጦለብል ዕልም ላይ ሰነፍ ስትሆን ያን ጊዜ ቤቱ ኦና ይሆንብሃል ያ እንዳይሆን ነው ምልህ ብዙ አወራሁኝ አፍወን جزاكم الله بارك الله فيكم حياكم الله السلام عليكم ورحمة الله وبركاته حياكم الله أبا عبد الله هو تجلى